መንፈስ ነው። ኦኬ የሰው መንፈስ ይላል እዚህ ጋር ለሰው ያለውን የሚያውቅ የለም ማለት። ስለዚህ ሰው የተባለውና እግዚአብሔር የተባለውን አስቀምጦ ለእግዚአብሔር ኦኬ ወይም የእግዚአብሔርን እግዚአብሔር በሚሰጥ በመንፈሱ ስታውቅ ሰውን ራስህን ግን የምታውቀው በመንፈስ ነው። አንተ ሰው የተባለውና መንፈሱ የተባለው ይለያያል እንዴ? አዎ ሰው የሚለው መንፈስን ብቻ አይደለም የሚያመለክተው። እዚህ ጋር ይኸውልህ እንደዚህ ነው የሚለው በእርሱ ውስጥ ካለው ከሰው መንፈስ በቀር አለ። በእርሱ ውስጥ ካለው በእርሱ የተባለው ማን ነው? ሰው የተባለው ነው። ምን እሱ ውስጥ አለ። ውስጥ ምን ማለት ነው? በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ የለም። ሰው ውስጥ ምኑ ውስጥ? ሰው ውስጥ ነው። ሰው ውስጥ እኮ ሰው ውስጥ ነው። ውስጥ ነው። በእርሱ ውስጥ በእርሱ ውስጥ ካለው ከሰው ውስጥ እኮ ስትል ምንድን ነው? ምን ውስጥ እኮ ይሄ ሰውና መንፈሱ ይለያያል። ሁለት አካል ነው። ሰውና መንፈስ ይለያያል። ሰውዬ የጠየኩ መልስልኝ። ሰውና መንፈስ ሁለት አካል። መንፈስህ ምን ውስጥ ነው ያለው እኮ? ሰውና መንፈስ ሁለት አካል ነው ወይ? ሰውና መንፈስ ሁለት አካል ነው። የሰው አንዱ ክፍሉ ነው። ሰው ተብሎ ለመጠራት መንፈሱ ብቻ በቂ አይደለም። ቆይ የጠየኩ ነገር የጠየኩን ሰውና መንፈሱ ይለያያል ወይ? የተለያየ አካል ነው። የተለያየ ሀሳብ አለው። መንፈስ የሚለው የሰውን አንዱን ክፍል የሚያሳይ ሲሆን ሰው የሚለው ግን ጠቅላላ ነው። የሰውን ሁሉን ነው የሚናገረው። የጠየኩ በረም ስማ፣ እንደዚህ ነው የሚለው በእርሱ ውስጥ ካለው ከሰው መንፈስ አዳምጥ። በእርሱ ውስጥ ካለው ከሰው መንፈስ በቀር አለ። ውስጥ አለ። በእርሱ ውስጥ አለ። ሰውና ጥያቄን ስማ። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው አለ። መንፈሱ ያውቃል ማለት ነው። ስለዚህ አሁን ሰውና መንፈሱ ሁለት የተለያየ አካል ነው ወይ? መንፈሱ የት ነው ያለው? ጀለስ ሰውና መንፈሱ ሁለት አካል ነው ወይ ነው ጥያቄ። የምትሄድበት ጥቅስ በሙሉ ከሆነ አንተን አለመርዳቱ እኮ ነው። ግድ የለም። ሰውና መንፈስ ሁለት አካል ነው ወይ? ጥያቄ መልስልኝ። መንፈሱ ምን ውስጥ ነው ያለው? ተመልከት። ጥያቄን ሰምታል? ጥያቄን ደግመህ ንገረኝ። በእርሱ ውስጥ ያለው ይላል። በምኑ ውስጥ? የጠየቅኩን ጥያቄ ቀጥታ እስቲ ንገረኝ ደግመህ። በጣም ነው የምትገርመኝ። ከዛ ከብሉይ ኪዳን መተህ እዚህ ጋር ይረዳኛል። የጠየቅኩን ጥያቄ ደግመህ ንገረኝ። መጀመሪያ ላይ ቅድም ያልከውን እኔ እነግርሃለሁ፣ ችግር የለም። ደግመህ ንገረኝ። ጥያቄውን ደግመህ ንገረኝ። ጀለስ ጥያቄውን ደግመህ ንገረኝ። የእግዚአብሔር መንፈስ ይላል፣ እዚህ ጋር ደግሞ የሰው መንፈስ ይላል። ሁለቱም ተመሳሳይ ሆኖ ነው የገባው። የሰው መንፈስ ተብሎ ራሱ ሰው ከሆነ የእግዚአብሔር መንፈስ ተብሎ ደግሞ ራሱ እግዚአብሔር ነው አይደል? ሐሳብ you stupid bro። አይ እንደዛ አትበል፣ አይረዳህም። ጤነኛ አይደለም አይደል? እውነቴን ነው የምልህ ያዲ፣ አይረዳህም። ጥያቄው ሰውና መንፈሱ ሁለት አካል ነው ወይ ነው ጥያቄ እኮ ቀጥታ እኮ ነው። ሰውና መንፈሱ ሁለት አካል ነው ወይ ነው ጥያቄ ያልኩህ። ምን ብዬ መለስኩልህ? ይሄን ለጠየቀኝ ጥያቄ መንፈስ አልመለስኩም። ጸጥ ብለህ ትዳረቃለህ። በቃ ደግመህ ስማኝ። አልሰማህም። ጥያቄን ደግመህ ንገረኝ። መጀመሪያ የሰው ክፍል አንዱ ክፍል ደግመህ ጠይቀኝ። ቆይ ጥያቄን ደግመህ ንገረኝ። ሰው ማለትና መንፈስ ማለት የተለያየ ነገር ነው ወይ አልከኝ። በመድኃኒዓለም አሁንም ደግሜ እየነገርኩህ ሰውና መንፈሱ ሁለት አካል ነው ወይ? አካል ስትል ምን ማለት ነው? ፊዚካል ነው? መንፈሱንም ፊዚካሉንም አንድ ላይ የሚጨበጥ ለማድረግ ነው? የተለያዩ ነገሮች ናቸው ሰውና መንፈሱ። አዎ መንፈስ የማይጨበጥ የማይታይ ነው። ሰውነት ደግሞ ይሄ ሁለት አካል ናቸው ወይ? አንተ አካል ብለህ ዲፋይን በምታደርገው ፐርሰናሊቲ ለምን እንደምትሰጠው ሰውና መንፈስ ሁለት አካል ናቸው? አረ ልጁ በጣም ስሎ ነው። በጣም ስሎ ሆንክብኝ። ሰው ማለት ፐርሰን ነው ወይ? የመንፈስና የስጋ ድምር ነው ሰው። መንፈሱ ያውቃል ይላል። መንፈሱ ያውቃል ስላለ መንፈሱ አዋቂ ስለሆነ ሁለት ፐርሰን ነው ወይ? ስጋው አያውቅም ማለት ነው አይደለ? እኔ ምን አገባኝ? ጀለስ የጠየቅኩህ መልስልኝ። ሁለት አካል ናቸው ወይ? ስጋው አያውቅም አይደል? መንፈሱ ነው የሚያውቀው ካለ ስጋው አያውቅም አይደለ? ስጋ አያውቅማ። ስጋው እውቀት ሁለት ፐርሰን ናቸው ወይ? ኧረ በለው ፐርሰን አይደለም። ሁለት ፐርሰን አይደሉም።
ፐርሰን አይደለም። ማን ነው ፐርሰን ያለው ነው? ምክንያቱም ስጋ ፐርሰን ስላለ። ማን ነው ፐርሰን ያለው ነው? ፐርሰን ያልሆነው ማን ነው? ያልሆነው ስጋ ነው፣ ፊዚካል የሚጨበጥ። መንፈስስ ፐርሰን ነው? ከማን መንፈስስ ፐርሰን ነው? ፐርሰን ነው። አዎ ፐርሰን ነው። መንፈስ ፐርሰን ነው። ነፍስስ ፐርሰን ነች? አዎን። ስለዚህ ስንት ፐርሰን አለ በሰው ውስጥ? በሰው ውስጥ ስንት ፐርሰን አለ? 1%። የትኛው ነው ፐርሰን? የትኛው ነው ፐርሰን? መንፈስ። ነፍስ ነው ፐርሰን ወይስ መንፈስ ነው ፐርሰን? ኧረ መንፈስና ነፍስ ማለት አንድ ነገር ነው። መንፈስና ነፍስ አንድ ነገር ነው? አንድ ናቸው። መንፈስና ነፍስ ሁለት ገጽታዎች ናቸው እንጂ ራሱ አንድ ነው። ያ አዎ ይመችሽ አባቴ። ጨረስክ? ኧረ ይመችሽ። አይ ይመችሽ። መንፈስና ነፍስ አንድ ካደረክ በኋላ ቆይ መንፈስና ነፍስን አንድ ካደረክ በኋላ እኮ ምን ከኔ ጋር ምን ታወራለህ? የኔ አባት መንፈሱን ነው የሚሰጠው መልሶ አይደለም። ከፈለክ አንተ እንዴት መንፈስና ነፍስ አንድ ይሆናል ማለት ነው ያለብህ። እርግጠኛ ነህ? አንተ ጥያቄን እንደጨረስክ ነው ሳይ ስታምጣለህ። በቃ እርግጠኛ ነህ? ወደ ጥያቄ ተመልከት። እኔ አሁን ደግሞ ወደ አንተ ምንድነው የምጠይቀኝ? ቆይ ምንድነው የምጠይቀኝ? ምን ልጠይቀኝ? አብ ምንድነው የሰጠው? አብ ምንድነው የሰጠው? በመጀመሪያ ደረጃ አብ ምንድነው? አብ ምንድነው? አላውቅም። አብን አይቼው ስለማላውቅ ምንድነው አብ? አብ የሰጠው ተስፋ ምንድነው? ምንድነው አብ? ማን ነው? ምንድነው አብ? አላውቅም። አብ የሰጠው ተስፋ ምንድነው እኮ? አብ ስትለኝ የትኛውን አብ ነው? ብዙ አብ አለ መጽሐፍ ቅዱስ ውስጥ። የትኛውን አብ ነው የምትለኝ? እግዚአብሔር አብ እኮ። እግዚአብሔር አብ አንተ የት አይተኸው ነው ምንድነው ብለህ የምትጠይቀኝ? አጠይቀኝ። እኔን አሁን መልስልኝ እኮ። የምትጠይቀውን አላውቀውም። አንተ የምትጠይቀውን አላውቀውም። መጽሐፍ ቅዱስ ላይ አንተ ጭንቅላት ውስጥ ያለውን አብ አላውቀውም። ተወው። መጽሐፍ ቅዱስ ላይ ያለውን እኮ። መጽሐፍ ቅዱስ ላይ ያለውን አብ ከፍተህ እስኪ ያሳየኝ። የሰጠው ተስፋ ማንን ነው እኮ? ምንድን ነው የማን ነው የተሰጠው ተስፋ? ኧረ በለው። አያችሁት ምን ያህል ጥያቄ ቅድም እኮ እሱ ሲጠይቀኝ ነበር። አዎ በእኔ ይከፋል። ቅድም ስትል መጠመጥ የነበረው በእኔ ይከፋል። ታውቀኛለህ ደግሞ። በእኔ ይከፋል አይደለም መልስ ስለሌለ በእኔ ይከፋል። ተንኮል በእኔ ይከፋል። ስለዚህ አብ ምንድን ነው? አንተ የት አይተኸው ነው አብን የምትጠይቀኝ? በሙሉ መልሼልሃለሁ። የት አይተኸው ነው አብን የምትጠይቀኝ? ይሄ እንደዚህ አልልህም። የጠየቀውን መለስኩልህ። አንተ መልስ እስኪ ጥያቄ። ጭራሽ መለስኩልህ? አዎ መልሱ አልተመቸኝም ካልክ ለምን እንዳልተመቸ መናገር ትችላለህ። ያው ስለሌለህ ነው እኮ። መንፈስና ነፍስ መጽሐፍ ቅዱስ መንፈስና ነፍስ ይነጠላል። አንተ አንድ ነው ትላለህ። በጣም ጥሩ አሳያለሁ። እሱን ችግር የለም። አንተ ለመጠየቅ ያውቃ እኮ። አንድ ነው ወይስ ይለያያል? በመጽሐፍ ቅዱስ ነፍስና መንፈስ ተመሳሳይ ነገር ናቸው እያልኩ ነው። መንፈስ ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ይቀደስ ሲል አንድ ነገር ነው እያወራ ያለው ይላል። እግዚአብሔር አምላክን በፍጹም ልብ በፍጹም ሀሳብ ሲል ጊዜ የተለያየ ነገር ነው እንዴ? ስለዚህ ስለ አእምሮ ነው። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ። ተመልከት፣ ሶስቴ ጠርቶ እነዚህ ሁሉ የማይንድ ክፍል ናቸው። ሶስቱ እንደዛ ነው የተረዳው። ሶስቱም በተለያየ ገጽታ ተናግሮት ነው። አሁን ወደ ነጥባችን እንሂድ። ኧረ እባክህን ወደ ነጥባችን መልስልኝ። አብ የሰጠው ተስፋ አንተ እኔ የምመክርህ መጽሐፍ ቅዱስን አጥናሽ እንጂ አትጠይቅ። አንተ ንገረኝ። መጽሐፍ ቅዱስን አጥናና ከዛ በኋላ ትጠይቅ። ኢማጂን ተመልከቱ ጥያቄውን ምን ያህል እንደተቸገረ። በጣም ቀለል አድርጎ ሲመልሰው የነበረ እኮ ጥያቄ እኮ ነው። ግን አንድ ነገር እኔ ጋር ተማምነን የነበረውን ነገር አሁን በውይይት መሀል ክደኸዋል። ድጋሚ ሁሌ እንደካደ ነው። ጀለስ አየር ላይ ነው የሚለዋወጠው። ኤቨር እኔ ነው እሱ ላይ እኮ ብታወሩ መጀመሪያ እኔ መሀል የገባው ሰዓት ላይ እሱ ላይ ብትተማመኑ አልቆ ነበር። መጀመሪያ አምኖ ከዛ አርጊመንት ለማሸነፍ ሲል ግን ከዛ በኋላ የቀየረው ሀሳብ አለ። አርጊመንት ለማሸነፍ ብቻ ነው የሚያወራው። ኖ አይደለም። እሺ ማለት ያዲ የሆነ ካልተናገረ ያዲ የሆነ ቀጥል ከነሱ ጋር በትክክል ካልተናገረ ተው በቃ። ወይ አሚሮ ትቀጥላለህ አንተ መጀመሪያ እሱ ምናልባት ከመቀጠላችን በዚህ ላይ መጀመሪያ ተማምነን ነበር አልነበረም? ኤንጀል የትኛው ነው? መንፈስ ቅዱስ ከአብ አይገኝም ተገኘ የሚባል ነገር አይሰራም ብለህ ነበር ወይስ አልነበረም? መጀመሪያ በጭራሽ አይገኝም። አሁን ሳለ ይገኛል አልኩህ እንዴ? በጭራሽ አይገኝም።
አዎ እንዴ ባለቤት ነው አብ ነው የመንፈሱ ባለቤት እያልካን ነበር እንዴ? በተደጋጋሚ ስትለው ለምሳሌ ኢየሱስ ክርስቶስ እንደ በቀቀን ስትደጋግመው ነው የእግዚአብሔር ልጅ ተባለ። ኖ ባለቤትነቱ መንፈሴ ሲል ባለቤት አብ ነው ባለቤት እዛ ጋር የመንፈሱ ባለቤት አብ ነው እያልካን ነበር ኢዮብ ላይ መሰለኝ ስታወሩ እኮ ምን ማለት ነው እኮ ማለት የመንፈሱ ባለቤት አብ ነው ሲባል ራሱ አብ ነው ወይስ ከአብ የተለየ ነው? አይደለም ባለቤት ስትል ምን ማለት ነው አንተ? ከአብ የተለየ ምናምን ሳይሆን ከአብ የተገኘ ነው እያልክ ነው አይደለም? ባለቤት ነው ምንጩ አብ ነው እያልክ ነው አይደል? አይደለም በጭራሽ ምን እያልክ ነው? ባለቤት ማለት ምን ማለት ነው? የተገኘ አይደለም። አሁንም ማለት ኮንሲስተንት በሆነ መንገድ ነው የምነግርህ። ለምሳሌ እዚህ ጋር ባለቤት ማለት ምን ማለት ነው? ባለቤት ማለት የኤንጅልን አንዴ ለመለስ ትፈቅዱልኝ አላችሁ? ኤርሚ ቆይ አንዴ። እሺ ኤንጅል መልስልኝ። ባለቤት ማለት ምን ማለት ነው? ኦኬ ቀጥል። መልስ። ባለቤት ማለት ላስረዳ። የአንድ ነገር አዎ ያንተ የሆነ ነገር ማለት ነው። ያንተነትን እኮ የኔ ከሆነ ንብረትነት የኔ ከሆነ በጣም አንተ የኔ ወንድም ስልህ ጊዜ ቆይ አንተ አሚሮ ኤንጅል ኔትወርክ ጥሩ አይደለም፣ እየተቆራረጥክ ነው። አረ ኔትወርክ ደህና ነው። እኔ ምንድነው አይሰማም እንዴ? ኦኬ አሁን ተመልሰሃል፣ ቀጥል። አዎ አንተ የኔ ወንድም ነህ ስል ጊዜ ባለቤቱ ማን ነው? አሚር አንዴ ይመለሳል። እሺ ፖዝ ሆነ፣ ስልክ ገባበት መሰለኝ። እንትን ነው በነገራችን ላይ ኤንጂ ማለት ቅድም ያመንከው ነገር አብ የሁለቱ አስገኝ እንዳልሆነ ዝም ብሎ በቃ ሪሌሽን አሳይ እንደሆነ ብቻ ነው የተናገርከው። አሁን ግን የአብ መንፈስ ነው። የአብ መንፈስ አሁንም አስገኝ አይደለም። አሁንም ቆይ ኤንጅል አንዴ የኤንጅል ቲክቶክ አካውንት ስል ወይ ደግሞ የኤንጂ መኪና ስል የምትለው ፕሪፊክስ ወይ ቅጥያ ምላዳ የምታሳየው ምንድነው? ባለቤት ነው። ኮንትሮል የምታደርገው አካል እንዳለ ነው የሚያሳየው። አንተ ግን ይሄ የለም ብለህ ነው ቅድም ኢቭን የኒሲያን ጉባኤ ራሱ ካለው የኒሲያን ጉባኤ ገብቷል። አሁን እኔ ተመሳሳይ የሚሆነው ምን መሰለህ ኤቨርዬ፣ እኔ አሁን አንተ የኔ ነህ በምልህ ሰዓት ላይ ባለቤቱ እኔ ነኝ የምሆነው። አንተ ንብረትነቱ አንተ ነህ ንብረት የምትሆነው፣ እኔ ባለቤት ሆናለሁ። አንተ ደግሞ እኔን የኔ ወንድም ስትለኝ እኔ ንብረት ሆናለሁ። አሁን አንተ ነህ ባለቤቱ። ኮንትሮል ያደርገዋል አባቴ ስለ ለምሳሌ አብ ኮንትሮል ያደርገዋል እያልከኝ አብ ኮንትሮል ያደርገዋል እያልከኝ ኮንትሮል ያደርገዋል ማለት ይቆጣጠረዋል። በጭራሽ ኮንትሮል ጋር ምን አገናኘው ከኮንትሮል ጋር? እና ባለቤት መገዛዛቱን ለማለት ፈልገህ ነው? ባለቤትነቱ ምን አመላካች ነው እኮ? መገዛዛትን ያሳያል። አንደኛው ለአንደኛው መገዛት እኮ ምንድነው የሚገዛዙት? በጣም ጥሩ። እኛን ፍጥረቱን እኛን ለማዳን አንደኛው ለአንደኛው ነው ያልከው። አንደኛው ለአንደኛው ነው ያልከው። ያ እኛን በማዳኑ ረገድ ነው ማለት። ከዛ ውጭ በምን ይገዛዛል? ኖ እኛን በማዳኑ ረገድ ምናምን አትበል። አንደኛው ለአንደኛው ነው ያልከኝ። በምንድን ነው የሚገዛዙ? አንደኛው ለአንደኛው እኛን በማዳኑ ረገድ ነው እንጂ እርስ በርስ እንዴት አይገዛዛም? እንዴት ይገዛዛል? አይ ቆይ ከኔ አብ ይበልጣል ሲልስ በምንድን ነው የሚበልጠው? ትክክል። በምንድን ነው የሚበልጠው? በማንኛውም ነገር በምንድን ነው የሚበልጠው? ይበልጣል። ከኔ አብ ይበልጣል ብሎ ኢየሱስ ክርስቶስ በምንድን ነው የሚበልጠው? በማንኛውም ነገር በሁሉም ነገር ይበልጣል። እንደዛ አይደለም። አይበልጥም። እንዴት ሰው ይበልጣል አላ? አይ እኮ ይበልጣል ያለበት ምክንያት አለ እንዴ? አይበልጥምማ አልልህም እኮ ይበልጣል ብሏል ኢየሱስ ክርስቶስ። ልክ ነው። እና በሰውነት ልትል ነው? አይ ራሱን ባዋረደበት ፖዚሽን ዝቅ በማለቱ ባለው ስታተስ ማለት ነው። አሁን ራሱን ባዋረደበት ስታተስ አይ እንጂ እውነት እኔ እንትን ማለት አልፈልግም። ይሄ ድርቅ ብዬ ማለት ምክንያቱም ኮንሲስተንስ አይደለም ኢቭን በአርጊውመንት ውስጥ ማለት ነው። እውነት እኔ ራሱ ነጥቡን እንዳለ ራሱ መልቀም ይደብራል ብዬ ነው እንጂ ማለት ነው። ከእንትና ጋር ከያዲ ጋር ስታወራ ከኔ ጋር ያወራኸውን ነገር መጀመሪያ ላይ ፍርስርስ አድርገህ በቃ የኒቅያን ጉባኤ አልቀበልም ኢቭን ወልድ ራሱ ሰረጸ ማለት ይቻላል። አልወለደውም ብለሃል። ወልድን ራሱ አብ አልወለደውም ብለህ ራሱ ክደሃል።
መንፈስ ቅዱስም ከሱ ተገኘ ማለት አይደለም። መጽሐፍ ቅዱስ ላይ ነው ወይስ አንተ አሁን ከኒቅያ ጉባኤ ጋር እያወራህ? አንተ ብለሃል አብ ወልድን አልወለደውም ብለሃል። ስለዚህ አንተ አሁን ፕሩቭ ሚ ሮንግ አንተ ብለሃል። እኔ ምን አገባኝ? እኔማ ትክክል ነኝ ያልኩህ እኮ ነው እንዴ። እኔ እሱን አንዴ እኮ ስለዚህ ታዲያ ይሄ እንዳንተ እንደ ቅሬታ ልታቀርበው የሚገባ ነገር ቅሬታ እኮ አይደለም። ኖ ቅሬታ እያቀረብኩ እኮ አይደለም። ኦኬ መብትህ ነው፣ ተስማማው። ግን እሱ ጋር እኔ ቅሬታህን ነው የምፈልገው። አሁን ምንድነው ኮንሲስተንት ያልሆንኩበት መንገድ ከያዲ ጋር ጥሩ ነው። ኤቨር አብ አልወለደም አልተወለደም፣ እናመሰግናለን። በቃ እኮ ነው እኔ የምፈልገው። ግን አንተ እሱ ጋር ስትወራ ደግሞ የአብ መንፈስ ነው ትላለህ፣ ከአብ የተገኘ ቃል ነው ትላለህ እንዴ? ኖ የተገኘ አይደለም የመባሉ ግን እሱን የሆነ ከውስጥ የተገኘ አይነት ነገር ከአብ የመጣ መንፈስ ነው ያልክ ጥቅስ እያወጣ እያነበብ ከረተው እንጂ እኮ። ስለዚህ ሎኬሽኑን ማለት እኮ ነው ምን ማለት ነው? ስታተሱን የነበረበትን የሚያሳይ ነው እንጂ የግድ ዲፔንድ ነው አብ ላይ ማለት አይደለም። እውነት ለመናገር ይኸውልህ እንትን ለማድረግ ማለት አርጊውመንቱ ለማሸነፍ ስትል የሆነ ውስጥ ትገባና ማለት ነው። ከዛ ደግሞ ሳታስበው በሌላ ውይይት ላይ ደግሞ ስታፈርሰው ያለው which is not እባክህ እሱን ነገር ንገረኝ። እሱን ነው ማወቅ የምፈልገው። የትኛው ነው አንደኛ ነገር? አሁን እዚሁ በዚሁ እየነገርኩ እስቲ አሳየኝ። የትኛው እንደ አብ አልወለደውም ብሎ ታርቅ። ቆይ አብ አልወለደውም፣ መንፈስ ቅዱስም ከአብ ሰርጾ ከአብ ተገኝቶ አይደለም አልክ። ኦኬ ከዛ ከሱ ጋር ስታወራ ደግሞ ምን አልክ? መንፈስ ቅዱስ ከአብ የተገኘ ነው፣ የአብ መንፈስ ነው እያልክ ተናገር። የተገኘ ነው አይደለም ያልኩት ብለሃል እንዴ? የአብ ነው ከአብ ነው የሚላከው። የአብ ተባለ እንጂ የአብ መባሉ ታዲያ የተገኘ ግድ እንዴት ልታስብ ቻልክ? እንደዛ ማይ ጎድነስ እያልክ ነበረ እንዴ? አሁን ያልከውን ትክደዋለህ እንዴ? እንጂ እኮ የአብማ ስልህ ነበር እኮ። የአብ ማለት ግን የግድ መገኘት ነው። መንፈሱ አብ በመንፈሱ ነው ኢቭን ምንድነው የሚያመልኩት ምናምን ያለ ጥቅስ ያወጣልህ። መንፈሱ ከአብ እንደሚገኝ አድርገህ እያወራህ ነው ነበር። እንደሚገኝ አይደለም እንደሚገኝ ብያለሁ እኔ አሚሮ አየው። አንተ ራሱ ጨምረህ ነው ያሰብከው ማለት ነው። እኔ አንዴ እኔ ለሄቨን ጥያቄ ነበረኝ። ቆይ ሄቨንን መጠየቅ ፈልግ ነበር አንዴ። እሺ ቆይ አንዴ ሄርም አንዴ ቀጥ ያለሽ ኤንጅል ባለቤት ማለት ምን ማለት ነው? እሱ ላይ ነበር ያቆም ነው ከኔ ጋር ኔትወርክ እንትን አለ። አዎ ባለቤት ማለት ያንተ መሆኑን የሚያመለክት ባለ ንብረትነትህን የሚያሳይ ለምሳሌ እስቲ የሆነ ምሳሌ ስጠኝ። አንተ የኔ ወንድም ነህ ብለህ ባለቤቱ ማን ነው? ምንም ባለቤትነትን አያሳይም እዚህ ጋር የኔ የኔ ወንድም ሲል ባለቤትነትን አያሳይም። ባለቤትን እንትን ፎልስ አናሎጂ አትጠቀም። ፎልስ አናሎጂ አትጠቀም። ቆይ የኔ ብሎ ቆይ የኔ ብዬ ባለቤትን አያሳይም። ከመንፈሴ በሚልበት ጊዜ ነው አይደለ? ከመንፈሴ ለሚለው አዎ እዚህ ጋር የሚያሳየው ባለቤትነትን ነው፣ አብ ባለቤት መሆኑን ነው እያልክ የነበረው አይደለ? አያሳይም። እንደዛ አያሳይም እኮ። አንተ አሁን ለምንድን ነው ፎርስ አናሎጂ የምትጠቀመው? ከመንፈሴ ሲል ይሄው እኔም እኮ አንተን እኮ ነው እያልኩ ነው እኮ። አንተ የኔ ወንድም ስል ጊዜ የኔ ብያለሁና ባለቤቱ ማን ነው? እዚህ ጋር ምንም ባለቤት የሚባልን ነገር አያሳይም እዚህ ጋር አንተ ይኸውልህ ከወንድ ብዙ ጊዜ አሚር እኔን ስለዚህ ባለቤት አይደለም በላ ባለቤትነት ለምን ትላለህ ታዲያ? ለሱ እኮ ስትመለስለት ባለቤት ምን ማለት ነው? የእኔ ሲል ጊዜ ምንን ታመለክታለች? ለምሳሌ አንተ መቀራረብን ሊሆን ይችላል። በጣም ጥሩ ቆይ አሁን ለምሳሌ ትክክለኛውን አናሎጂ ልስጥ ኤንጅል ከመንፈሴ በሚልበት ባለቤትነት የሚያሳየው ልስጥ። ቆይ ተረጋጋ። የኔ ሀሳብ ስል የሀሳቡ ባለቤት እኔ ነኝ አይደለ? ያ ከማን የመነጨው? ከአንተ። ያ that's what I'm talking about። ቅድምም እኔም እያልኩ ያለሁት ከአብ የሆነ መንፈስ ስትል በተባለ ጊዜ ሁሌ ምንጭን ያሳያል። ስለዚህ ምንጭን አያሳይም፣ ባለቤት አይደለም ማለት ነው። እንደዛ ከሆነ ባለቤት ነው ብለህ ለምን ለሱ መለስክ? ከምንጭ ውጪም ባለቤት መሆን ይቻላል። ከምንጭ ውጪ እንዴት? ዮሐንስ 15:26 ላይ ከአብ ከወንድም ጋር ምን አገናኘው? የኔ ወንድምና ከውስጥ መውጣት ምን አገናኘው? ገድ የለም። ወንድምና ከውስጥ መውጣት ምን አገናኘው? አንተ ያዲ ቀደም ወንድምና ከውስጥ ለምን ተዋሻለህ? መጽሐፍ ቅዱስ ለምን እነሱን ተዋሻለህ? ችግር የለውም። ቆይ ይህ ብልግና ነው እንዴ?
ለምን ለዓለማመን ነው ለአሚር የምትታገለው? አንተ ጨርሰሃል። ጥያቄ እኮ አቋቷሽ ከስር ለሚሰማ ሰው ያናዳል። ለምን መጽሐፍ ቅዱስ ይዘህ ትዋሻለህ? ምንም ችግር የለም። ይሄው አሚር አለ አይደለ? ችግር ያለው መጽሐፍ ቅዱስ ነው ያዝከው። መጽሐፍ ቅዱስ ይዘህ መዋሸት ችግር የለውም አይደለም? ያዲያ አንተ ጨርሰሃል። ጥያቄ መጽሐፍ ቅዱስ ይዘህ መዋሸት ችግር የለውም ወይስ አለው? እንደ ዋሸው ማሳየት አልቻልክም እኮ። መንፈስ ቅዱስን ከአብ የሚወጣ መንፈስ ቅዱስና ወንድምን ታወዳድራለህ? ቆይ ከአሚር ጋር እንቀጥል። ወንድምና መንፈስ ቅዱስ ይወዳደራል? ከአሚር ጋር እንቀጥል። አትቀጥልም። መጽሐፍ ቅዱስ ለምን ትዋሻለህ? ለምን ትዋሻለህ? ጥያቄ መልሱልኝ። አንዴ ሄርሚ መልሱልኝ። ጥያቄ መልሱልኝ። ብቻውን እኮ ልጁን እንደዚህ ከማድረግ እናንተ ሶስታችሁም እሱ ላይ ብቻ ነው እንትን ያላችሁት እና ጥያቄ መልሱ። ትመልሻለሽ፣ ትጠይቂያለሽ። ችግር የለም ተረጋጊ። ችግር የለም። ሄቨንን ጥቃት የምትፈልገው ነጥብ አለ መሰለኝ። ሄቨን እንዳትሄጂ። ቆይ ችግር የለም። አልሄድም። የት እንዴት ነው ያለው? ኤንጅል የምትጠይቅሽ ጥያቄ አለ። ኤንጅል እሺ፣ ለምሳሌ ኢየሱስ ክርስቶስ ከአብ ወጥቼ መጣው ሲል ምን ማለቱ ነው? አብሮ ነበረ። ከአብ ዘንድ ነበርኩኝ፣ አብሬ ነበርኩ ማለት ነው። እሺ፣ ከየት ነው የተገኙት? አሁን እነዚህ ሁለቱ አካላት ምንም መገኛ የላቸውም። ሶስቱም መገኛ የላቸውም። ከዘላለም የነበሩ ናቸው። ከዘላለም ሶስቱም። ያ ዋው፣ በጣም ጥሩ እናመሰግናለን። ችግር የለውም። እዚህ ላይ እንዝጋው ለአሁኑ። አንድ ሰው መንፈስ ቅዱስ የሚባል አምላክ የለም ብሎ ቢያምን ይድናል አይድንም? ይሄ ሌላ ቶፒክ ነው፣ ሌላ ጥያቄ ነው ደግሞ ይሄ። ችግር የለውም መልሰው። ሌላ ጥያቄም ቢሆን መልሳል። መንፈስ ቅዱስ አካላዊ ህልውና አለው ብሎ ባያምን መንፈስ ቅዱስ የሚባል አምላክ የለም ብሎ ቢያምን ነው። መንፈስ ቅዱስ የሚባል አምላክ የለም። የጠየኩህን ነው የምትመልሰው። እንትን ሼፕ አትስጠው። እሺ፣ ለጥያቄ ቆይ ሼፕ እንድሰጠው ራሱ ሼፕ አታድርገው። ኖ አታድርገው። የጠየኩህን ቀጥታ መልስ። መንፈስ ቅዱስ የሚባል አምላክ አድርጌ መልስልሃለሁ። ሼፕ አታድርገው። የኔ እኮ ነው። እኔ ነኝ ጥያቄው እኮ። ጥያቄው መልስልህ፣ ግን እንዴት መመለስ እንዳለብኝ አትንገረኝ ነው። እኔ መልሳለሁ። አንተ ብቻ ጠይቅ። አንተ መልሰው፣ ችግር የለውም። ግን ጥያቄህን እንደዚህ ብለህ ሼፕ አታድርገው ነው የምልህ። ስለዚህ ሼፕ አደርገዋለሁ፣ ሰዎች ይሰማሉ። ችግር የለም። ለምን እንዴ? እኔን ጥያቄ አትመልስም? በትክክል አድሬስ ማድረጌን እርግጠኛ መሆን አለብህ። አታድርገው። የጠየኩህን ቀጥታ መልሰው። አንድ ሰው መንፈስ ቅዱስ የሚባል አምላክ የለም ብሎ ቢያምን ይድናል ወይስ አይድንም? በጣም ያ ማለት መንፈስ ቅዱስ የእግዚአብሔር ኃይል ነው እንጂ አካላዊ ህልውና የለውም ብሎ ቢያምን ይድናል ወይስ አይድንም ነው አይደለ? ጥያቄ እንደዛ ማለት መንፈስ ቅዱስ የሚባል አምላክ የለም ማለት ነው አይደለ? በተዘዋዋሪ በጣም ጥሩ። ስለዚህ መንፈስ ቅዱስ አካላዊ ህልውና የለውም ብሎ አንድ ሰው ቢያምን መንፈስ ቅዱስ የሚባል አምላክ የለም ብሎ ቢያምን ማለት ነው። ኧረ ቆይ ስማኝ፣ ድነቱን አያጣም። ለምን ሲባል የመንፈስ ቅዱስ አካላዊ ህልውናን ማመንና አለማመን አይደለም የድነት ጉዳይ። ኢየሱስ ክርስቶስ እግዚአብሔር እንደሆነ ስለ ኃጢአታችን እንደሞተና እንደተነሳ ማመን ላይ ነው የድነት ዋናው ኮር ነገር ያለው የተንጠለጠለው። ችግር የለውም። አሁን ምንድን ነው ያልከው? መንፈስ ቅዱስ የሚባል አምላክ አለም የለምን ብሎ ቢያምን አንድ ሰው እንትን ማለት አይችልም ማለት ነው። ከሶስቱ አምላኮች ትክክለኛ ስህተት ነው። መንፈስ ቅዱስ ይሳሳት፣ ችግር የለውም ብሎ ማለት ስህተት ነው። ግን ይሄ ችግር የለውም። አንዴ ድነቱን እስከማሳጣት ድረስ አይደርስም ነው ብሎ መጽሐፍ ቅዱስ ያንን አይናገርም። ቆይ አንዴ፣ ችግር የለውም። የድነት መስፈርቱ እያዳመጥከኝ ሀይቢ አንዴ። ስለዚህ አሁን ከሱ ያገኘነው እንትን ሶስቱም የነበሩ ናቸው። አንዱን ሌላኛው የተገኘ አይደለም። ሶስቱም የነበሩ ናቸው። ሶስቱም አምላኮች ናቸው። እነዚህን ሶስቱን አምላኮች ግን አንዱ የለም ብለህ ብታምን ችግር የለውም። በቃ ሁለቱን ብቻ ካገኘ አንዱ ኤአይ ነው። ዝም ብለህ ብታምነውም ችግር የለውም። ገብቶሃል? የለም ብለህ ብታምን ችግር የለውም። ለንግግር ጥንቃቄ ማድረግ አለብህ አሚር። እንዳርመህ አታርገኝ እንዴ! እንደዛ እኮ ነው ያልከው። መንፈስ ቅዱስ የሚባል አምላክ እንዳርመህ አታርገኝ። ተመልከት። እኔ አሁን አንተን ብናገርህ ይከፋል አይደለ? ልናገርህም አልፈልግም እኮ። እንደዛ ነው አይደለ? አንተ የመለስከውን እኮ ነው የደገምኩልህ። እንዴ እንደዛ አይደለ የመለስከልኝ? ብልግና ነው በእውነት። ኤአይ ነው አልክ። ይሄ ብልግና እኮ እንደ ቋንቋ ነው እኮ የተጠቀምኩት። የለም ብለህ ብታምን ኦፌንሲቭ የሆነ ወርድ ነው አሚሮ። ችግር የለውም ይባላል። ግን አሁን በእውነት እኔ እኮ በእውነት እገረማለሁ ሙስሊሞች ምን ያህል ስትነኩ እንዴት እንደሚከፋችሁ። ቆይ ኢንጅል በቃ ይቅርታ፣ ችግር የለውም። ስህተት ከሆነ ችግር የለውም። ግን መንፈስ ቅዱስን የካደ ኃጢአቱ አይሰረይለትም። ቴንክ ዩ ኢንጅል፣ እናመሰግናለን። እንትና ሄርሚ አለ እንደዛ መንፈስ ቅዱስን የካደ የተሳደበ ችግር የለውም እንጂ ቆይ ሄርሚ አለችና ከሄቨን ጋር ትቀጥልሽም። አንተም ረፍት አድርግ። በዛ ሄርሚ ከሄቨን ጋር ቀጥይሽ። እሺ። አይ ሄቨን ምን እያለች ነበረ?
አብ ብቻ ነው የሚለውን ነገር አንስተን ነበረና መጽሐፍ ቅዱስ ደግሞ አብ ያለው ወልድ አለው ይላል። ወልድ የሌለው አብ እንኳን የለውም ይላል። ይሄን ከምን አንጻር ነው ያየችው? ሁለት ሲቀጥል ደግሞ በጌታ በኢየሱስ ክርስቶስ ጥምቀት በጌታ በኢየሱስ ክርስቶስ ስምና በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው የሚለው። ስለዚህ ወልድ እንደ ሰው እንደ ተላኪ ከሆነ ይሄን ያህል በመጽሐፍ ቅዱስ ከአብ ጋር የሚተካከል ቦታን እንዴት አገኘ? ይሄንን ፕሩፍ አድርጊልኝ። ይሄው ከመመለስሽ በፊት ጥቅሱን መጀመሪያ በስነ ስርዓት አይልም አልኳት። አብ ያለው ወልድ አለው ይላል አይልም የሚልም የለም። ካለ አቅርቢ የማይል ነው። እንደዚህ ከሆነ እኔ አሁን ወደ ከስራ ስወጣ ማታም እንዲምትገቡ ከሆነ በዚሁ እንትን ቤት እንገናኝ። እያንዳንዱን ጥቅስ አውጥቼ ማለት ነው። አብን ያየ እኔን ያየ ይላልና እሱ ከሌለ ወልድ እንኳን ከሌለ አብ እንኳን እንደሌለ መጽሐፍ ይናገራል። ከስራ ስትወጪ ትመጫለሽ፣ እናወራበታለን። ሲቀጥል ደግሞ መጽሐፍ ቅዱስ በኢየሱስ ክርስቶስ ስምና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጉ ነው የሚለው። አይልም እንደሱ መጽሐፍ ቅዱስ አይልም። አይልም መጽሐፍ ቅዱስ እሺ፣ በቃ እሺ፣ ማታ እናወራለን በኢየሱስ ስም። መጽሐፍ ቅዱስ ግን የምታነቢ ከሆነ አሁን ታዩና ይዘሽ ማታ ትመጣለሽ። አይልም እንደሱ የሚል ቦታ ነው። ሰዓት እንያዝ ካለ ምን ትቀጫለሽ? ካለ ማለት ነው ካለ ይዤ ከመጣሁ ተቀጥተሽ ትሄጃለሽ። እኔ እንደማልቀጣ ስለማውቅ ካለ ግን ካለ ምን እንትን ትያለሽ? አንበሳ ሲመጣ ይሻላል። አንበሳ አይ እኔ እንደዛ እንድትይኝ ሳይሆን እዚህ ጋር ያለ ሰው እንዲድን ስለምፈልግ ነው። አንቺ ብቻ አምጪውና እሱ ጥቅስ ከተገኘ ሰምታችሁታል ያላችሁን ሼር አድርጉኝ። እሺ እኔ 12 ሰዓት ተኩል ወደ 1 ሰዓት ምናምን እገባለሁ። ይሄ ላይቭ ላይ ካለ ኤንጅልም ይግባ፣ ሼር አድርጉኝ እና እናወራበታለን። ኤርሙን አንዴ ቆይ ተረቁ አንድ አፍታ ቆይ አንዴ። እሺ ተቀዳጅ ስለሆነ ድገሚ ጥያቄሽን። በኋላ አላልኩም እናትይ ቀጥይ። መጽሐፍ ቅዱስ ላይ ማለት ነው አብን ያየ እኔን ያየ የሚል እንዳለው ሁሉ ማለት ነው። አንድ መጽሐፍ ቅዱስ አጥምቁ ሲል ስለ ጥምቀት ሲናገር ማለት ነው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙር አድርጉ ይላል። ቆይ አዳምጪኛ። ሲቀጥል ደግሞ በጌታ በኢየሱስ ክርስቶስ በሁለቱም ስም ነው የሚጠመቀው። አዳመጥሽኝ ውዷ? ቆይ መጽሐፍ ቅዱስ ላይ አሁን አዳምጪኝ። አሁን አንቺ ወደዚህ አይደለም አዳምጪኛ። አንድ ስለ ጥምቀት አወራው፣ ሁለት ደግሞ አብ እንኳን ያለው እየተቀዳሽ ነው። ጥያቄ እኮ የጠየቅሽኝ አንቺ እኔን እኮ። ቆይ ቅድም ምን አልሽ መሰለሽ? ቅድም በአብ በኢየሱስና በመንፈስ ቅዱስ ስም ጥምቀት አለ ስትይኝ እንዲህ የሚል የለም አልኩሽ። ምክንያቱም አንቺ ወልድን ኢየሱስ የሚል ተክተሽ ማለት ነው በአንቺ ሳቤ እሱ የለም አልኩ። ሁለተኛ ደግሞ ቅድም ያልሽው ደግሞ አብን ያየ ወልድን አይቷል አልሽ። ያልሽውን አሁን እንግዲህ አናላይዝ አድርገሽ አስተካክለሽ ከሆነ እቀበልሻለሁ። ወልድን ያየ ነው አብን ያየ የሚባለው። እሺ ስለዚህ እየቀዳዎች ነበር፣ አስተካክለሻል። ኤኒዌይስ ፎሎ አድርገሽ ወልድ ያለው ወልድ የሌለው አብ እንኳን የለውም ይላል መጽሐፍ ቅዱስ። አይልም እባክሽ፣ አይልም። አውጥተን እንገናኛለን። በቃ እኔ ቀርታለሽ ያዲ ችግር የለም። ምን የሌለው አልሽ? በቃ ወልድ የሌለው አብ እንኳን የለውም ይላል ማለት ነው። እና በሁለቱም ስም ጥምቀት አለ። በአብ በወልድ በመንፈስ ቅዱስና በክርስቶስ ኢየሱስ ስም በሁለቱም ስም ጥምቀት አለ። እሺ ይሄንን ያዥልኝ። ተይዟል፣ ተቀርቷል። እሺ ሄርሞኒ በጣም እናመሰግናለን። በቃ አሁን እያስፈራራሽ ነው አይደለ? እየተቀዳ ነው፣ እየተቀረጸ ነው። አዎ ምክንያቱም እናንተ በኋላ ሽንጥጥ አድርጋችሁ የምትክዱት ነገር አላችሁ እንዴ? አሁን ነው ማስቀምጠው። ምክንያቱም እናንተ ጋር ሪከርደሩ ራሱ ይደብራታል። የኢንጅል ምናምን ኧረ አልቀዳም ወደዛ ምናምን ትላለች። የሆነ ሰዓት ላይ ቀድቼው ራሱ ይለወጥብኛል ትላለች። ለአንተ ለራሱ ይደብራታል። አይዞህ ያዲ አንዴ ይሰማል። ይቅርታ ኡስታዝ ናሂ አይ ቲንክ ሀሳብ አላቸው። ኡስታዝ አሉ፣ አንዴ ይቀጥሉ። እሺ ኡስታዛት ምን ይመራኺ እጥቃል ኢንሻአላህ ቀየረ። አሁን አንተ ጠይቀኸው ነበር አልመለሰም። ይሄ እንግል እግዚአብሔር ወልደዋል የሚል የቤተ ክርስቲያን ትምህርት አልቀበለውም ብለዋል። ታዲያ ወለደ የሚለው ቃል እንዴት ትረዳዋለህ ስትለው አብረው እንደነበሩ ዘላለማዊነቱ የሚያመለክት ነው ብሎ መለሰ። ስለዚህ የእግዚአብሔር ልጅ ነው ማለት
አብሮ መኖርና ዘለዓለማዊነት የሚያመለክት ከሆነ እግዚአብሔር መንፈስ ቅዱስ የእግዚአብሔር ልጅ አብ ነው ወይስ አይደለም? ምክንያቱም አብሮ መኖርና ዘለዓለማዊነት የሚያመለክት ከሆነ የእግዚአብሔር ልጅነት አይደለም ካልን አብሮ አልነበረም ዘለዓለማዊም አይደለም ልንል ነው። መንፈስ ቅዱስ አብሮና ነበረ ዘለዓለማዊም ነበረ ካልከ ግን የእግዚአብሔር ልጅ እንደተባለው ኢየሱስ እግዚአብሔር መንፈስ ቅዱስ የእግዚአብሔር አብ ልጅ ነው ይባላል ወይ? አይባልም። ኢየሱስ ክርስቶስን የእግዚአብሔር ልጅ ተብሎ ከአብ ጋር ለዘላለም የኖረ መሆኑን ካሳየ መንፈስ ቅዱስም የግድ በዛ መገለጽ መቻል የለበትም። በሌላ መንገድም መገለጽ ይችላል። ኧረ ኤንጅል ችግር የለውም ብለሃል ቅድም። ለቋንቋ አጠቃቀም አይደለም እኮ ወልድ ራሱ ይሰርጻል ስለ አው ብለኸኛል እንዴ? ለምን እንደዚህ ብላችሁ አስቀምጡለት። እኔ ሲጀመር ይወልድ ኢየሱስ ክርስቶስ ራሱ አልተወለደም ልጅ እንደዚህ ብላችሁ አስቀምጡለት እያልኩኝ መንፈስ ቅዱስንም በዛው መንገድ እኔ ሲጀመር ኢየሱስ ክርስቶስም እኮ ራሱ ከአብ ጋር የነበረ ዘላለማዊ አምላክ ነው አልተገኘም እያልኩኝ እኮ ነው። እኮ ስያሜ ለምን ወጣላችሁ? መንፈስ ቅዱስንም በዚህ ታመጣ ስያሜ ለምን ወጣላችሁ? አብ ወልድ መንፈስ ቅዱስ የሚለው ስያሜ ለምን ወጣላችሁ? እሱ ነው ጥያቄው። ኢየሱስ ክርስቶስ ከአብ ተገኝቶ ከአብ በመገኘቱ ልጅ ከተባለ መንፈስ ቅዱስም ደግሞ ከአብ በመገኘቱ ለምን ልጅ አይባልም? የሚል ይሄ አይደለም። እሱ አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንተን አይደለም። አብ ወልድ መንፈስ ቅዱስ የሚለው ስያሜ ከየት መጣ? ኤቨር ነው የተናገረው። ኮሱ የጠየቀው እሱ ነው። አብ ወልድ የሚለው ስያሜ ከየት መጣ? ቅድም ራስን ችለህ ጠይቅ ስትባል ጥያቄ ጨረስክ። አለቀ። ከየት መጣ ስያሜው? እንጠይቀህ ጥያቄ አትመልስም አንተ። ስያሜው ከየት መጣ? በመሀል የሆነ ነገር ትዝ ሲል ነው የምትገባው። ስያሜው ከየት መጣ? ጥያቄያችሁ እሱ ነው። ኧረ ቆይ ምንም ጥያቄ ነው ባዩ። ስያሜው ከየት መጣ? አብና ወልድ የሚለው ስያሜ ከየት መጣ? ኤቨር ያለውን ነገር ኤቨር እንደዚህ ብለህ ጠይቀው። ስያሜው ከየት መጣ በለው። አይ ቅድም እኮ አብ ማን ነው ወልድም ማን ነው መወለድም መስረጽም ሪሌሽን ነው እንጂ ምንም ነገር አያመለክትም። ስለዚህ ወልድ ራሱ ሰረጸ ማለት ይቻላል ስለው አዎ ትችላለህ በል ከፈለክ ወልድ ሰራጺ ነው በል አለኝ። ትርጉሙን ምን ማለት እንደሆነ እስካሳየህ ድረስ መጽሐፍ ቅዱስ ላይ በቃ ምንም ማለት አይደለም ሪሌሽን ነው ብለኸኛል እኮ አንተ። ምንም ማለት አይደለም ሪሌሽን ነው እኮ መጽሐፍ ቅዱስ ግን ለኢየሱስ ሰረጸ ብሎ አልተጠቀመውም። ምን አይደል ያልኩህ ቅድም? ችግር የለውም ብለኸኛል አንተ ዴፊኒሽንህ። ችግር የለውም ብያለሁ። ነገር ግን መጽሐፍ ቅዱስ ይሄን ቃል አልተጠቀመውም ብያለሁ አይደል? ማን ነው? መንፈስ ቅዱስ የእግዚአብሔር ልጅ ነው። በቃ ምን ችግር አለው? የአብ ልጅ ነው። ልጅ ነው ስትል ምን ማለት ነው? በቃ ሪሌሽን ነው። ምንም ለውጥ የለውም። ምን የተገኘ ነው ማለት ነው? ኖ ከዘላለም እኩል አብረው የነበሩ ማለት ነው። ልዩነት የለውም ብለኛል። በቃ ችግር ስለዚህ ይሄ ታዲያ የቃል ጨዋታ ነው። ታዲያ ምን? ስለዚህ መንፈስ ቅዱስ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ የእግዚአብሔር ልጅ አይለውም እንዴ? ችግር የለውም ብለኛል አንተ። ልበለው ችግር የለውም። መጽሐፍ ቅዱስ ልጅና የሰራው አንተ ከመጽሐፍ ቅዱስ ውጭ ነው የምታስተምረን ማለት ነው። አርጊውመንት ለማሸነፍ ነው የምታወራ ማለት ነው። ከመጽሐፍ ቅዱስ አይደለም ከሆነ ታዲያ መጽሐፍ በሚለው ለምን ታዲያ አትከራከርም? አንተ ከመጽሐፍ ቅዱስ ውጪ ነው እያወራህ ያለህ ነው። እኔ አላልኩህም። በጣም መጽሐፍ ቅዱስ ላይ ኢየሱስ መንፈስ ቅዱስ የእግዚአብሔር ልጅ ነው ካለ ችግር የለም አምጣው። I didn't say that bro። እኔ ያልኩህ ተወለደ ምንድነው ሰረጸ ምንድነው ስለ ሪሌሽን ነው እንጂ ምንም ለውጥ የለውም አልከኝ። ስለዚህ ወልድን ሰረጸ ማለት ይቻላል ስለ አዎ በል ችግር የለውም አልከኝ። አንተ ማለት ትችላለህ። መጽሐፍ ቅዱስ ግን በዚህ መንገድ አልተጠቀመውም። ኖ ትችላለህ ነው ያልከኝ። ትችላለህ እኮ አሁን እኮ አንተ ማለት ትችላለህ። መጽሐፍ ቅዱስ ላይ ግን አልተጻፈም እኮ ያልኩህ። ኖ ይሄን ነው ለምን አይባልም ብለህ አትይዘኝም። መጽሐፍ ቅዱስ ስለማይል ለምን እልሃለሁ እንዴ? አንተ የምታሰብረው መጽሐፍ ቅዱስ አይደል ይዘህ የመጣኸው ላይቭ ላይ። በጣም ጥሩ። መጽሐፍ ቅዱስን ይዤ ስመጣ መንፈስ ቅዱስ ሰረጸ አልክ፣ ኢየሱስ ክርስቶስ ተወለደ አልክ። ኦኬ ትርጉሙን እነግርሃለሁ የዚህን አልኩ። ነገር ግን እንቀይረው ወይ ለማሳየት ነው አላልክም? ችግር የለውም ሪሌሽን ለማሳየት ነው እንጂ መወለድም መስረጽም አይደለም አላልከኝም? በጣም ጥሩ። ያ ከሆነ አንተ አሁን ከመጽሐፍ ቅዱስ ውጪ ሆነ ነው እያወራ ያለው። እኔ አይደለሁም ራስን ያልከኝ። ለምሳሌ እንደዚህ ያልከኝ መንፈስ ቅዱስን የእግዚአብሔር ልጅ ብቻ ይችላል ወይ ያልከኝ አይደለ? እኔ መወለድ ምንድነው መስረጽ ምንድነው ስልህ ሪሌሽን ነው እንጂ ምንም ማለት አይደለም ብለህ ያልከኝ ራስህ ነህ። አዎ ከዛ በኋላ አንተ ምን አልከኝ? መንፈስ ቅዱስ የእግዚአብሔር ልጅ ነው ብል ችግር የለውም አይደለ ያልከኝ? ኖ መንፈስ ቅዱስ አላልኩም። ወልድ ሰረጽ ማለት ይቻላል ወይ ስልህ አዎ ማለት ትችላለህ። ሪሌሽን ነው ዙሩ ለውጥ የለውም። ተወለደም ሰረጸም ሪሌሽን ነው ችግር የለውም። ከዘላለም አብረው ስለመኖራቸው ነው አልከኝ። በጣም ጥሩ እንደዚህ ብያለሁ አይደለ? አዎ ብለሃል። አዎ ከዛ በኋላ ምን አልኩህ? እኔ ግን መጽሐፍ ቅዱስ ላይ ግን እንደዚህ ብሎ አልተጠቀመም። አይ እንደዛ አላልኩም። ማለት ትችላለህ ብለን ያቆምነው አንተማ ትችላለህ አልኩህ እኮ ግን መጽሐፍ ቅዱስ ላይ እንደዛ ብሎ አልተጠቀመም። ትችላለህ አይደለም እንደዛ ማለት ይቻላል ነው ያልከኝ። አስተምረኸኛል እንደዛ ብለህ እንዴ? ኧረ ካድከው እንደዛ አይባልም። ከአምላክ ብያለሁ። እኔ ብያለሁ። ይህንን ቃል ብጠቀምስ አልክ፣ ግን ከመጽሐፍ ቅዱስ ውጭ ሆነህ ነው የምልህ። ችግር የለውም ዳትስ ኦኬ። ስለዚህ አንተ አስረዳኝ። ከመጽሐፍ ቅዱስ ውጭ ነህ ነው ማለት ነው? ኤቨር
አንተ የምትጠቀመው ነገር ችግር የለውም። ነገር ግን ከመጽሐፍ ቅዱስ ውጪ ነው። ኤንጅል ፕሊዝ ፎር ጋድ ሴክ ላይክ ከመጽሐፍ ቅዱስ ውጪ ሆነ ነው ያስረዳኝ። ችግር የለውም ያልከኝ? አዎ ከመጽሐፍ ቅዱስ ውጪ ነው እንጂ በመጽሐፍ ቅዱስ ላይ እንደዛ አልተባለም። ስለዚህ አንተ ስታስተምር በመጽሐፍ ቁም አውራ። ለማሸነፍ አንተና ከመጽሐፍ ቅዱስ ውጪ ሆነ አትጠይቀኝ አላልኩም እኮ ማለት ስትጠይቀኝ። በጣም ጥሩ እንደዛ ከሆነ ማለት ነው መስረጽ ምንድነው ብዬ ነው የጠየቁ። ስትጠይቀኝ በቃ በመጽሐፍ ቅዱስ ጠይቀኝ፣ ችግር የለም እንደዛ ከሆነ። አንተ ግን ከመጽሐፍ ቅዱስ ውጪ ሆነ አንተ በመጽሐፍ ቅዱስ ተንተርሰህ አስረዳ። ማታምነውን ነገር ለማሸነፍ ስትል መጣ። ኖ አንተ ስለወጣ ነው። አንተ ወጣ ስለጠየቀኝ ብዬ ነው። አትለጥጠው እንዴ አንተ እኮ ወጣ። እንደውም ቅድም እኮ ችግር የለም ቸርች ልትመሰርት ነው እያልኩ ነበር እኮ እንዴ። ማይ ጎድነስ ምን አደረገ መሰለህ? አሁን ባመጣውም ራሱ ወደ ምን ገባ? እግዚአብሔር ወልድ ዘለዓለማዊና አብሮ የነበረ ስለሆነ ነው ወልድ የተባለው። ወልድ ሲባል አብሮ የነበረና ዘለዓለማዊ ነው ማለት ነው ብሎ ተረጎመልን። ይሄንን ትርጓሜ ይዘን መንፈስ ቅዱስ የእግዚአብሔር ልጅ ነው ስንለው አይባልም አለ። የማይባል ከሆነ ዘለዓለማዊና አብሮ የነበረ አይደለም እግዚአብሔር መንፈስ ቅዱስ። ለምን ከተባለ የእግዚአብሔር ልጅ ሲባል አብረህ መኖርና ዘለዓለማዊነት የሚያመለክት ከሆነ ይህንን ቃል ደግሞ ለመንፈስ ቅዱስ የማይገልጽ ከሆነ መንፈስ ቅዱስ አብሮ የነበረና ዘለዓለማዊ ተብሎ አልተገለጸም በመጽሐፍ ቅዱስ ውስጥ ማለት ነው። አብሮ የነበረ እንዳልሆነ ማይታወቅ በሌላ መንገድ ዘላለማዊነቱን በሌላ መንገድ መግለጽ ይቻላል ነው እያልኩ። በዚህ መንገድ መግለጽ ማንነቱን በማንነቱ ላይ የሚፈጥረው ጫና አለ ወይ ጉዳት አለ? ጉዳት የለም። በሌላ መንገድ ተወለደ ከሚለው በሌላ መንገድ ዘላለማዊነቱን መግለጽ ይቻላል። ወገን በዚህ መንገድ ነው ያልን። አሁን ለምሳሌ አቀላል ለምሳሌ ተስፋዬ የአብርሃም ልጅ ከሆነ ተስፋዬ የአብርሃም ልጅ የተባለው ስለወለደው ነው ካልነው አንድ ሰው አይደለም። ታዲያ በምንድን ነው? ጎበዝ ተማሪ ስለሆነ ነው ካለን ጎበዝ ተማሪ ከሆነ የአብርሃም ልጅ ተብሎ ይጠራል ብለን መዝገበ ቃላት ይዘን ከዛ ደግሞ አንዱ ሌላኛው ጎበዝ ተማሪ መጣና የአብርሃም ልጅ ነው ይባላል ይሄ ተማሪ ስንለው ጎበዝ ተማሪ ሆኖ ሳለ አይባልም ካለን ስለዚህ ጎበዝ ተማሪ ነው የሚል መስፈርት ስህተት ነው ማለት ነው። አሁን አንተ በምትለው ኢየሱስ ክርስቶስ በተባለበት መጠን በተባለበት ምክንያትና ሁኔታ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ በተባለበት እየዋልኩ ነው። አሁንም ያዘው ትርጉሙ ራስህ እንድትመረምረው ኢየሱስ የእግዚአብሔር ልጅ ነው በተባለበት ሚዛን መስፈርትና ሁኔታ እግዚአብሔር መንፈስ ቅዱስ የእግዚአብሔር ልጅ ነው ይባላል ወይስ አይባልም? ኢየሱስ ክርስቶስ በተባለበት መስፈርት ይባላል አይባልም ሳይሆን መጽሐፍ ቅዱስ አይለውም። ጭራሽ ነው እኮ የምለው። ከመጽሐፍ ቅዱስ ውጪ የሆናችሁ አትጠይቁ ነው። መጽሐፍ ቅዱስ አይለውም። ስለዚህ ስላልተባለ ልጅ ነው ብለህ መጥራትም ችግር ሊኖረው ስለሚችል ይህንን መግለጫ ለመንፈስ ቅዱስ መስጠት ስህተት ነው ከተባለ ስለዚህ ዘለዓለማዊና አብሮ የነበረ ብለህ መንፈስ ቅዱስን መግለጽ ችግር አለው እያልክ ነው። ግልጽ ነው። በቃ ምንድነው ችግሩ? ችግሩ ሲባል ጊዜ ለመለያነት ኮንፊውዝድ ያደርጋል። ኤንጅል አንተ ባይብል ላይ ለምሳሌ ልጅ የሚለውን አብረው መኖራቸውን ነው የሚያሳየው የሚለውን ነገር ከየት ነው ያመጣው? በባህሪ አንድ መሆናቸውን አይደለም። ልጅ ማለት አብ አላስገኘም አስገኝቷል ማለት አይደለም የሚለውን ከባይብል ከየትኛው ክፍል ነው ያገኘው? ልጅ ማለት መገኘትን ሳይሆን በባህሪ እኩል ከአብ ጋር ፍጹም ትክክል እኩል መሆኑን የሚያሳይ እንጂ መገኘትን የሚያሳይ አይደለም እያልኩ ነው። እናት ደጋግሞ እሱን ከየት ነው ያገኘው? ከባይብል መጽሐፍ ቅዱስ ላይ እኮ ከየት ነው ያገኘው? በጣም ጥሩ። ዮሐንስ ወንጌል አሁን እንደዚህ ማስረጃ ጠይቀኝ። ምዕራፍ 5 ቁጥር ምዕራፍ 5 ቁጥር 18 ለምንድን ነው አሁን ማስረጃ የምትሰጠኝ? ድገምልኝ አንዴ። ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል ጊዜ በባህሪ እኩል ከሱ ጋር መሆኑ እንጂ መገኘቱን የሚያሳይ አይደለም ነው። አንበበው ውስጥ አይደለ? ተግባብተናል አይደል? ቀጥል። አንበበው ውስጥ አሁን እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እኩል አድርጎ እግዚአብሔር አጨምር ቃሉን ዝም ብለህ አንበብ። የድሮ አማርኛ ነው፣ ሰዎች እንዲረዱት ነው። አስተካክሎ ማለት እኩል ሆኖ ማለት ነው። ኢኳል ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊጎሉት አብዝተው ይፈልጉ ነበር አለ። አባቴ ነው ማለት ተመልከት፣ እኔ ልጅ ነኝ። አባቴ ነው ማለት ከእግዚአብሔር ጋር እኩል መሆን ነው።
ከእግዚአብሔር ጋር እኩል መሆን ነው። ጨርሰው ወርታች ወርዳ አንብበው። በጣም ጥሩ። የበለጠ አፈርም እያደረገው ይሄዳል። ጨርሰው። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ የሚለዋል እናንተ የምታነቡት መጽሐፍ ላይ እኔ ጋር አለ ሁሉ የሚል አብ ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋልና። ዋው! እኔ እግዚአብሔር የሚያደርገውን በሙሉ እኔም አደርጋለሁ ማለት ይሄ ብላስፈሚ ነው። አምላክን መሳደብ ነው፣ ወይ ደግሞ ከሱ እኩል ሆኜ መሆን አለበት፣ ወይ ተሳድቤ መሆን አለበት። ወጣህ እንዴ? ተመለስ። ልጅነትን እየጠበቅን ነው አባቴ። ልጅነት የሚለውን ትርጉም እየጠበቅን ነው። አዎ ቆይ አንተን አይደለም። አምጣ እየሰማን ነው። ልጅነት የሚለውን ትርጉም አምጣ። እየሰማን ነው። ራሱን ያስተካከለው ምን አልጠየቅንም እኮ እሱን። መወለድ ማለት አብሮነት ማለት ነው። ጥያቄው መልስ። ራሱን ያስተካከለው ምን በማድረግ ነው? አልመልስልም። የጠየቅነው መልስ መጀመሪያ እንዴ አብዳለን ያንተ ሰው መወለድንና አብሮነትን የፈታበትን የመጽሐፍ ቅዱስ ክፍል አሳየኝ ስትል ጭራሽ ከራሴ አንዳች ማድረግ አይቻለኝም የሚለው ክፍል ታመጣለህ። ከራሱ እንዴት ማድረግ አይቻልም? በባህሪ አንድ ከሆኑ እንዴት ነው ከራሱ አንድ ማድረግ የማይችለው? ስለዚህ በባህሪ አንድ ማለት ላይ ራስን በራስ የሚያጥፍ ክፍል ነው ያመጣው። አባላውን መልስ። መወለድ ማለት አብሮነት ማለት ነው የሚለው መልስ። ኡስታዝ ይጠይቁ መልስ። አጠይቀን መልስ። በቃ አንተ ዝም በል በቃ ዝም በል። አንተ መጽሐፍ ቅዱስ ዝም በል በቃ። እንትና ቤት እና ኤንጅል ቤት አይ ቲንክ ኮፍያ ካልሲ ነው። ካልሲ ጫማ እንትን ነው። ጫማ ኳንት ምን ጉድ ነው? ምን አይነቱ ነው? በጌታ አንተ አይሰቀጥጥም እንዴ? ለራስ መጽሐፍ ቅዱስ እንደዚህ ስትመጣመጥ ይረዛ ባክል ይሰቀጥጥ። ስሜታዊ መጀመሪያ አሁን ኡስታዙ እንደነገሩን እሳቸው የነገሩን ምህረት ተከትለ ብትሄድ እንኳን ማለት ነው። እናንተ ቤት ኮፍያ ምንድን ነው? ኤንጅልዬ ካልሲ ነው? እግር ላይ የሚደረገው ኮፍያ እናንተ ቤት መጀመሪያ እኮ አዘበራረቀው እኮ ነገር እኮ አንቺ ወይ ሲጀመር የምናወራው ወሬ አልገባሽም። አይገባኝ፣ ችግር የለም። አሁን ወይ ደግሞ ስሜታዊ ሆነሽ ነው። የትኛው ነው? አንዴ ላናግጥ ጣልቃ ትግባብኝ። አንዴ ቆይ ይኸውልህ፣ ቅድም እሳቸው የሰጡክን ምሳሌ አስተውለው ከነበረ ጎበዝ ተማሪነት ለአብርሃም ልጅነት ከተባለ አሉክ። ትክክል የሰጡ ምሳሌ እኮ ጎበዝ ተማሪ በሙሉ የአብርሃም ልጅ ነው ማለት ነው በአንተ ንግግር መሰረት። ኦኬ መጀመሪያ አይ እንደዛ አይደለም ያሉት። ቆይ ተረጋጋ። ወይ አልገባህም? እንደዛ ነው ያሉት አይደለም። እንደዛ አይደለም ያሉት እነሱ በትክክል ነው ያሉት። ይኸው የአብርሃም ልጅ የተባለበት ምክንያት ጎበዝ በመሆኑ ከሆነ ሌሎችም ሰዎች በቃ ጎበዝ የሚባል ልጅ ሁሉ የአብርሃም ልጅ ነው። አንተ እኮ ያልገባ ነገር እኮ በቃ ጎበዝ የተባለ ሰው ሁሉ ምንድነው ማለት ነው? የአብርሃም ልጅ ነው ማለት ነው እኮ በሌላ አማርኛ አይደለም። ይሄ ተመሳሳይ አይደለም። ለምሳሌ አንቺ ኡስታዝ እንደሱ አይደል ያሉት? ኧረ እባክሽን ያንቺ ልጅ ከሆነ አንድ ሰው ያንቺ ልጅ ሆነ ማለት የአብ ልጅ ነው ማለት ነው። ልጅ መባል ተረጃ መጀመሪያ እንዳይደክመም ሁሉም በተከላከለ አንዴ ዝም በል። የወሬ ጫፍ ይዘሽ ነው የምትሮጪው እኮ በደንብ ተረጃ። ስድብህን እዛው ሰብሰብ አድርገህ ያዝ። አንዴ ያዘው ማይክን። በጣም አመሰግናለሁ ኡስታዝ። እርስዎ ምሳሌ ሲሰጡ እኔ እንደተረዳሁት ጎበዝ ልጅ ማለት የአብርሃም ልጅ ነው ማለት ማን ነው? የአብርሃም ልጅ የተባለበት ምክንያት ጎበዝ ስለሆነ ነው ብለው አሉ። ስለዚህ ለምሳሌ አየለ የሚባል ጎበዝ ልጅ ቢገኝ የአብርሃም ልጅ ነው ማለት ነው አይደለ? ጎበዝ የሚባለውን ነው ልጅ ብሎ የፈታለን ካሉ ኡስታዝ ትክክል ነሽ ኡስታዝ አትበይ። ኢንሻአላህ አንድ ትክክል ነው። መስፈርት ካስቀመጥክ ያ መስፈርት የሚያሟላ ተማሪ ሁሉ ያካትታል ማለት ነው። አንድ መስፈርት አስቀምጠህ ለአንድ ተማሪ ከሰጠው የእርሱ ተመሳሳይ ውጤት ያላቸው ተማሪዎች በዚህ መስፈርት ይቀመጣሉ። እሱ ያላስተማረውን ነው እሱ ያላስተማራቸውንም ተማሪዎች ነው። በቃ እሱ ነው ጥያቄው። አሁን አንዴ እንጀልዬ አንዴ ማን ያስተምራቸዋል? ፖይንቱ ይኸውልህ፣ አሁን ጎበዝ የተባሉ ሁሉ ኢንክሉድድ ለዛ ሰው ልጆች ናቸው ማለት ነው። በአንተ ሐሳብ አይደለም። እሱ ያስተማራቸው ተማሪዎች በሙሉ ነው ወይስ እሱ ያላስተማራቸው ሌላ ሰው ጎበዝ ስለሆነ ብቻ የዚህ ሰውዬ? እዚህ ላይ ደግሞ ምን ይመጣል መሰለ? አይ አንድ ተማሪው ነግሮናል ጎበዝ መሆኑ፣ ሌሎች ተማሪዎች ግን ጎበዝ ናቸው ወይስ አይደለም አናቅም ከተባለ
ያ የጎበዝ ተማሪ መስፈርት ይጎድላቸዋል ማለት ነው። ያልታወቁ ተማሪዎች አሉ። ያልታወቁ ተማሪዎች ጎበዝ ናቸው ብለህ ልታሳውቀን ከመጣ ደግሞ እነዛ እኮ ሰርቲፊኬት የላቸውም፣ ጎበዝ እንደሆኑ ሰርቲፊኬት አልተቀበሉም እንላለን። ስለዚህ መንፈስ ቅዱስ አምላክ አይደለም ሰርቲፊኬት የለውም ስንልህ መቀበል አለብህ። የተቀመጠው መስፈርት አያሟላም ብለህ እየገለጽከው ስለሆነ አዎ፣ ነጥቡ መሰላችሁ ልጅ በመባል ነው ስላሉኝ ነው። ልጅ በመባል ስላሉኝ ለምሳሌ የአብርሃም ልጅ ነው ይሄ ሰው ጎበዝ ስለሆነ ልጅ ተባለ አይደለ? ጎበዝ ከመባል ውጪ በሌላ መንገድ የአብርሃም ልጅ የሚባልበት ሌላ መንገድ አለ። በመውለድ ልጅ ሊባል ይችላል። በተለያየ መንገድ ልጅ ለመባል ማለት ነው። ሌሎች መንገዶችም መሆን ይችላል። ለምሳሌ ተስፋዬ እኔ ልስጥህ። ተስፋዬ የአብርሃም ልጅ ነው የሚል ጽሑፍ አገኘንና አብርሃም ልጅ ወልደዋል ብለን አንተን ለመናገር መጣን። ወደ አንተ መጣን። የት አለ ስትነ ተስፋ የአብርሃም ልጅ ነው የሚል ጽሑፍ አወጣን። እናንተ ያልገባችሁ ነገር አለ አልከን። ምንድነው? የአብርሃም ልጅ ነው ማለት ከአብርሃም ጋር አብሮ የነበረ የአብርሃም እኩያ የሆነ ዕውቀት ያለው ነው። ስለዚህ ትርጉሙ አልገባችሁም እንጂ ልጅ ወለደ ማለት ሳይሆን ትርጉሙ ከአብርሃም ጋር እኩል ዕውቀት ያለውና ከእርሱ ጋር አብሮ የነበረ ማለት ነው ብለህ ተረጎምክልን። አሃ የአብርሃም ልጅ ነው ማለት እቺ ከሆነች ትርጉሟ፣ ስለዚህ የአብርሃም ልጅ የሚል ጽሑፍ ካገኘን ከዚህ በኋላ አብሮ የነበረ ነው። ያ ነው ስህተቱ ያ ነው። አልጨረስኩም ወገን አዳምጥ። አሁን ገና ወደ መንፈስ ቅዱስ ልገባ። አንድ ጎበዝ ተማሪ ደግሞ ሁለተኛ አገኘንና በመንገድ ላይ ይሄ ማን ነው ስንለው ከአብርሃም ጋር አብሮ የነበረ ጎበዝ ተማሪ ነው አለን አንድ ሌላ ሰው። ስለዚህ ይሄ እኮ የአብርሃም ልጅ ነው አልኩት እኔ። ለምን የአብርሃም ልጅ አልከው ሲሉኝ ከአብርሃም ጋር አብሮ የነበረ ጎበዝ ተማሪ የሆነ ሰው የአብርሃም ልጅ ተብሎ ሲለመጠራ ነው ብዬ ነገርኳቸው። ይሄ መስፈርት አያሟላም ይሄ ሰው ካሉኝ ችግር አለበት ማለት ነው። ስለዚህ አሁን መስፈርቱ ለመንፈስ ቅዱስ አይገባም ከተባለ ይሄንን መግለጫ ምንድነው? እኔ እሄዳለሁ ኢንሻአላህ አንድ ደቂቃ ብቻ ትቀጥላላችሁ እናንተ። ምን መሰለ ወገናችን፣ ግልጽ ነው ነገሩ። የእግዚአብሔር ልጅ ማለት ኢየሱስ ከማህፀን የወለድኩት ይላል እግዚአብሔር በብዙ ቦታ ምናምን። እርሱ አልቀበለውም የአባቱ ትርጉም ነው ብለሃል። ታዲያ ትርጉሙ ምንድነው ስንልህ አብሮ የነበረ ዘለዓለማዊ ነው ብለህ ተርጉመዋል። ይሄንን ትርጉም አብሮ ለነበረና ዘለዓለም ሁሉ የማያገለግል ከሆነ ቃሉ ስህተት አለበት ማለት ነው። ስለዚህ መንፈስ ቅዱስም ከእግዚአብሔር አብ ጋር አብሮ የነበረና ዘለዓለማዊ ከሆነ እግዚአብሔር መንፈስ ቅዱስ የእግዚአብሔር ልጅ ነው ቢባል ይህንን መግለጫ ለእርሱ ይገልጸዋል። አይገልጸውም ከተባለ ግን አብሮ የነበረና ዘለዓለማዊ መሆኑ ጥርጥር ውስጥ ይገባል ማለት ነው መንፈስ ቅዱስ። ወይ ሌላ ምስጢር አለው እንዳይገለጽ የፈለከው ነገር ይች ቃል በስህተት ተርጉመሃል ማለት ነው። ወይ ደግሞ እውነተኛ ትርጉም ከሰጠህን ለመንፈስ ቅዱስም ታገለግላለች ማለት ነው። ቀጥሉ እናንተ። እኔ ኢንሻአላህ ኦኬ 10 ስለደረሰ ቀጥሉና ሽክራን። ስህተቱ የሆነ ያልገባችሁ ቦታ አለ። ምንድነው? አንድ ቃል አንድ ትርጉም ብቻ ይዞ ነው ወክሎ የሚውለው የሚል የተሳሳተ ግንዛቤ ነው። ልጅ የሚለው በተለያየ መንገድ ሊተረጎም ይችላል። ልጅነት በአንድ መንገድ ብቻ አይደለም። እንዲሁም ደግሞ የአብርሃም ልጅ ጎበዝ ተማሪ ስለሆነ የአብርሃም ልጅ ተባለ ማለት ጎበዝ የሆነ ሁሉ ደግሞ ልጅ ነው ማለት አይደለም። ያ አይደለም። ልጅ የሚለው የተለያየ ትርጉም ይዞ ይወክላል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል ጊዜ በባህሪ ከአብ ጋር ፍጹም ትክክል እኩል ነው ማለት ነው ብዬ በመተርጎሜ መንፈስ ቅዱስንም በዚሁ መንገድ መናገር አለብን። ከአብ ጋር እኩል መሆኑን ሌላ መንገድ መጠቀም አንችልም። ልክ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደተባለው ሁሉ ከአብ ጋር እኩል የሆነ ባህሪ እንዳለው ለማሳየት ለኢየሱስ በተጠቀምነው ቃል ብቻ ነው መጠቀም ያለብን የሚል የተሳሳተ ግንዛቤ ነው። ይሄ በተለያየ መንገድ መጠቀም ይቻላል። ይሄ ብቻ አይደለም አንዱ መንገድ፣ አማራጭ መንገዶች አሉ። መንፈስ ቅዱስ ደግሞ ኢየሱስ ክርስቶስ ከተገለጸበት በሌላ መንገድ ዘላለማዊነቱ ተገልጿል። በአንድ በኩል ብቻ ለምን አልተገለጸም? ታዲያ ማለት ለኢየሱስ ክርስቶስ የተጠቀምነውን ቃል ደግሞ ለመንፈስ ቅዱስ ብንጠቀምስ ምን ችግር አለ? ኦኬ ችግር የለውም መጠቀሙ፣ ምክንያቱም ትርጉሙም እንደሆነ ከተግባባን። መጽሐፍ ቅዱስ ግን አይጠቀመውም፣ ኮንፊውዥን ይፈጥራል። ኢየሱስ ክርስቶስ የተገለጸበትና መንፈስ ቅዱስ የተገለጸበት መንገድ የተለያዩ አካላትን ለማመልከት ይጠቀምበታል መጽሐፍ ቅዱስ። አይ እንጠቀምበት ከተባለ ኮንፊውዥን ይፈጥራል። ስለዚህ መጽሐፍ ቅዱስ ያላለውን ነገር ማለት የለብንም። መጽሐፍ ቅዱስ በተጠቀመበት መንገድ እንጠቀማለን ያልኩት ይሄ ነው። ወልድ የተባለው ለምንድን እኮ ነው? ጥያቄያችሁ ከቅድም ጀምሮ ወልድ የተባለው ለምንድን ነው እኮ ነው። ለምንድን ወልድ ነው የምታወራው? በባህሪ እኩል ስለሆነ
ወልድ የተባለው ስያሜ የተሰጠው ለምንድን ነው? ኮን ጥያቄው በባህሪ እኩል ስለሆነ እንዴ? በባህሪ እኩል ስለሆነ እኮ አብ ነበረ ተብሎ መጠራት የነበረበት አይደለም። በባህሪ እኩል ስለሆነ ነው። እኔ እናንተ በባህሪ እኩል ከሆነ አብ ተብለህ ነው የምትጠራው። አብ ተብለህ ነው መጠራት ያለበት። እኔ እናንተ በባህሪ እኩል አይደለንም። አንተም ሰው ትባላለህ፣ እኔም ሰው እባላለሁ። በባህሪ እኩል አይደለንም ወይ? እኩል አይደለንም። የአንተ ባህሪ አዝግ ነው፣ የኔ አይደለም። ምንድነው አንተ ባህሪ ምንድነው? አዝግ ያልሆነ ባህሪ ምንድነው? ጠባይ አይደለም ያልኩህ እኔ ስለ ቢሄቪየር አይደለም። አይ ባህሪ ራሱ አያዝግም፣ የኔ ባህሪ አያዝግም። እንዳንተ ስለ ጸባይ አይደለም ያልኩህ። ጸባይ አይደለም ያልኩህ። ጸባይና ባህሪ ይለያያል አውቃለሁ። ባህሪ ግን አዝግ አይደለም። ምንድነው ባህሪ ምንድነው? አዝግ ያልሆነ ባህሪ። ኧረ በለው አየህ፣ ወደኋላ ምን ያህል አይ ወደኋላ የቀረው እኮ አንተ እኮ ነው። ወልድ ተብለህ ልጅ ተብለህ እየተነገረ ልጅ ለምን ተባለ? እኔ እናንተ በባህሪ ስንት ነን? ባለበት ምክንያት በባህሪ እኔ እናንተ ስንት ነን? ተመልከት፣ ንግግርህ ሎጂክህ ራሱ የሆነ ደካማ መሆኑን ላሳይ ፈልጌ ነው። እየተሰማ ነው። ተናገር። በባህሪ እኔ እናንተ ስንት ነን? አያዲ ስሜታዊ ሆኖ በቃ ትምህርቱን ሊደግፈው አይችልም በጭራሽ። አይምሮውን ስዊች አጥፍቶ ካልሆነ በቀር የኦሊጂሰስ ሐሳብ ማመን በጣም አስቸጋሪ ነው። ኤንጀል ያ አንተ ባልከው መልኩ ከሆነ ማለት ነው ሊትራሊ አንድ አምላክ ሳይሆን ሶስት አምላክ አለ ነው አይደለ? ምኑ ነው ሶስት? አብ ወልድ መንፈስ ቅዱስ ስንት ናቸው? ሶስት ናቸው አይደል? ሶስት በምን በአካል ስንት ናቸው? በአካል ሶስት ናቸው። ሶስት ምኖች? ሶስት አካላት። ምንነታቸው አምላክ ነው። ስለዚህ ሶስት ምኖች ናቸው። ምንነታቸው አምላክ ነው። ሶስት ምኖች ናቸው። ሶስት አካላት። አይ ምንነታቸውን እየጠየቁ ምንነታቸው አምላክ ነው አልኩ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዚህ አንተ እንደ ሌሎቹ ካልሆነ ቃሉ ነው እንትኑ ነው ማለትም ወልድ የአብ ቃል ነው አይነጣጠሉም አይነት ነገር ካላወራ በአካል ነው እንጂ እንትን ያላሉት ብለህ መሞገት ማችል ከሆነ ሊትራሊ ሶስት አምላክ ነው ያለው የሚለውን ነገር ትቀበለዋለህ ማለት ነው አይደል? ሶስት አምላክ የሚለውን ቃል መጽሐፍ ቅዱስ አይጠቀመውም። ምክንያቱም በባህሪ መጽሐፍ ቅዱስ ተጠቅሞታል አልተጠቀመውም አይደለም። አንተ ትቀበለዋለህ ወይስ አትቀበለውም? ሶስት አካላት አንድ መለኮታዊ ባህሪ ያላቸው ሶስት አካላት አሉ። በጣም ግልጽ ነው። መለኮታዊ ባህሪ መለኮታዊ የሆነም ይሁን መለኮታዊ ያልሆነ ባህሪ አንድ ነው እኮ ሁልጊዜም አይደለም? አዎ ይቆጠራል፣ በልዩነት ይቆጠራል። ያ ስለዚህ ባህሪ አንድ ነው ምንጊዜም መለኮታዊ የሆነም ይሁን መለኮታዊ ያልሆነ። ለምሳሌ ሰው የሚባለው እንትን አንድ ነው ሁልጊዜም ባህሪ አንድ ነው። ሁለት ሰው ሶስት ሰው የሚያደርገን ብዙ ነገር አለ አይደለ? በሰው ከፐርሰን ውጪ ሁለት ሶስት የሚባለው ፐርሰን ተቆጥሮ ነው አይደል? ኖ ከፐርሰን ውጪ ሰው ከፐርሰን ውጪም ሶስት መባል ይችላል በተለያየ መንገድ። አልጠየኩም። ማስረጃ ጠይቀው። ማስረጃ አይቶ ያዲ ስለማታውቀው ነው። አላሁ አክበር። ኤንጅል እኮ በቃ በጣም ኤንጅል ስማንና እኔና ዋሂድ እኮ ግራና ቀኝ ያሳጣነው እኮ ነው። ስንታየው እኮ እኔና ዋሂድ እኮ ዋሂድ ከላይ እኔ ከሰርኩ ጥብጥብ ያደረግነው ልጅ እኮ ነው። አይ ዝም ብሎ አርጊመንት ይወዳል። አርጊመንት ነው የሚወደው። አርጊመንት ይወዳል። ዳሰት ሱስ አለበት። የአርጊመንት ሱስ አለበት። በቅጡ እንኳን አልጠየቅም። ሱስ አለበት። በቃ የአርጊመንት ሱስ አለበት። እኔም ዋሂድም ነው ባይው ይቀጠቀጠኝ እና ሱስ አለበት። በቃ አንተ ሱሰኛ የጭቅጭቅ ሱሰኛ ዝም ብለህ ባዶ ሜዳ ሃይማኖትን እንኳን አጋጭም። አባትና ልጅ የሚባል ስያሜ ይዘህ አባትና ልጅ የሚባል ስያሜ ይዘህ እኩል ስለሆኑ ይለኛል። ስሜታዊ አትሁን። ለጥያቄ ኤንጅል ሃይብሪድ ሆኗል። ከሙስሊም ከወልድ ከሁሉ ተቀላቅሎበታል። ሃይብሪድ እምነት አደራጅቷል። ሁሉ ነው የተቀላቀለው። አይ አሁን እስቲ መልስልኝ ኤንጅል። አሁን እኔ አንተና
ሄቨን 3 የተባልነው ፐርሰናችን ተቆጥሮ ነው አይደለም? አረ በብዙ ነገር 3 እንባላለን። ፐርሰናችን ተቆጥሮ ነው ወይስ አይደለም? ከፐርሰናችን ውጪ 3 ያደርገናል። ፐርሰናችንም ራሱ 3 ያደርገናል። ያ ፐርሰን በራሱ 3 ያደርጋል። በጣም ጥሩ። ስለዚህ 3 ሰዎች የምንባለው በፐርሰን 3 ስለሆነ ነው አይደለም? ኖ ከፐርሰን ውጪም 3 ትባላለህ። እስቲ ፐርሰንን ሳታስገባ የሆነ ነገር ለምሳሌ እኔ 1 ፐርሰን ነኝ፣ 3 ፐርሰን አይደለሁም። እኔ 3 ሰው ልባል እችላለሁ? ኖ 3 ሰው አይደለም የምትባለው። ለምሳሌ 3 ሰው ልባል እችላለሁ ወይስ አልችልም? መልስ። አንተ አትባልም። አንተ ልትባል አትችልም። በቃ ስለዚህ እኔ 1 ፐርሰን ሆኜ 3 ልባል አልችልም። ስለዚህ 3 የሚባለው አንድ እንትን 3 ፐርሰን ኖሮት ከዛ በኋላ ምንነቱ ሰው ከሆነ 3 ሰዎች ይባላሉ። ምንነታቸው አምላክ ከሆነ 3 አምላኮች ይባላሉ። ምንነታቸው እንትን መልአክ ከሆነ 3 መላእክቶች ይባላሉ። ስለዚህ ፐርሰን ተቆጥሮ ነው አይደለ 3 ያስባለን። እኔ አንተና ምናቸው ነው 3 ከፐርሰንም ባሻገር ሌሎችም 3 የሚያደርግ ነገር ይኑር እና 3 ተብሎ 3 ያስባለው ምንድን ነው? ይኑር ችግር የለውም። 3 ያስባለው ዋናው ፐርሰኑ ነው። አሁን እኮ እኔ በኔ ስጠኝ ስለ አይባሉ ማለት በቃ አንተ 3 ልትባል አትችልም ማለት አንድ ነህ። አንድ ምን እኔ እናንተስ አንድ ምንድን ነኝ እኔ? አንተ አንድ አካል አንድ ሰው ልትሆን ትችላለህ። አንድ ሰው አንድ አካል። በጣም ጥሩ። በቃ በፐርሰን አንድ ስለሆንኩኝ ከአንድ በላይ 3 ሰው 4 ሰው ልባል አልችልም እኔ። አትችልም በጭራሽ። አንተ አንድ ነህ። ስለዚህ ፐርሰኑ ተቆጥሮ ከዛ በኋላ 3 4 እየተባለ ይነገራል ነው። ፐርሰኑ የተቆጠረበት መንገድ ምንድነው ነው? ፐርሰኑ የተቆጠረበት መንገድ እንዴት ተቆጠረ? ለምሳሌ 3 ስንል እኔ አንተና ሄቨን 3 ፐርሰኖች ስለሆንን በፐርሰን 3 ስለሆንን የሚለያየን ነገር ስላለ እኔነት ስለሚለያየን የለየህ ምንድነው? የለየህ ምኑ ነው? ፐርሰን እኮ የለየህ ምኑ ነው? ፐርሰን እኮ ፐርሰን ስትል ጊዜ እኮ ፐርሰኑ ምኑ ነው 3 እንድትል ያደርጋ። እኔ በማለት ስለ ፐርሰን ላስረዳህ ነው። ፐርሰን ማለት ምን ማለት ነው አይደለም? ስለዚህ በቃ ፐርሰን ነው የሚለያየን አልኩ እኮ አልሰማኝም እኮ። ስለዚህ እኔ እናንተ ለምሳሌ በእውቀት እንለያያለን፣ ችግር የለውም። በእውቀት ባንለያይም ለምሳሌ እኔ የኔ ስም እዚህ ጋር የተጻፈው ቀስድ መሆኑን አውቃለሁ። ቀስድ የኔ ስም ነው። ያንተ ስም ደግሞ የተጻፈው ኤንጅል መሆኑን አውቃለሁ። አንተም በተመሳሳይ መልኩ ታውቃለህ። በእውቀት አንድ ቢሆን ራሱ እስቲል 2 ሰዎች ነው የምንባለው። አንድ እውቀት ያላቸው በስም 2 ነን ማለት ነው አይደለ? በስም 2 ነን። ሁለታችንም የተለያየ ነው። ያ በጣም ጥሩ፣ ችግር የለውም። ፈቃዳችንም የተለያየ ነው አይደለ? ችግር የለውም። ምንም ነገር አንድ ቢሆን ራሱ ለምሳሌ ፍቃድም ራሱ ቢሆን አንድ ፍቃድ ያላቸው 3 ሰዎች ነው የምንባለው። ከ3 ከሚባለው 3 ያደረጋቸው ምኑ ነው? 3 ያደረጋቸው 3 ሰዎች ፐርሰን ጌታ ሆይ ገባኝ። ስለዚህ 3% ትለኛለህ። እንደዛ እኮ ነው። እኔም እኮ ስላሴን የምልህ ስለዚህ 3% እልሃለሁ እኮ 3 ያደረገን ፐርሰን ነው። 3 ፐርሰኖቹ ምን ተብለው ይጠራሉ? ምንነታቸው አይደለም ምን ተብለው ይጠራሉ? ፐርሰንማ የለያየን ነገር እኮ ነው። ፐርሰን እኮ እሱ ነው ታዲያ 3 ተብሎ የተጠራው። ያ የለያየን ነገር ነው ፐርሰን። ከዛ በኋላ ምንነታችንን ደግሞ እንጠቅሳለን። ለምሳሌ እኔ ሄቨን እና ኤንጅል 3 ምኖች ነን ከተባለ ስለ ምንነት ከተወራ 3 ምኖች ነን፣ 3 ሰዎች ነን። አብ ወልድና መንፈስ ቅዱስ 3 ምኖች ናቸው፣ 3 አምላኮች ናቸው አይደል እንዴ? እያልከኝ ያለው አንተ 3 አማልክት ምለው አማልክት ያለው ባህሪን እያሳየው ሳይሆን ፐርሰኑን ለማመልከት ፈልጌ ነው። አማልክት የብዜት ቁጥሩ ያ በፐርሰን 3 አምላኮች ናቸው አይደሉም? ችግር የለም። እንደዚህ አግባብ እንዳልሆነ ታውቃለህ። ይሄ ጥያቄ መልሼ በፐርሰን አሁን እንደዛ ጠይቀኝ እያልክ አልነበር እንዴ? ጥያቄን ራስህ ሼፕ አድርገኸው እሺ በቃ ተስማምቼ ልስጠይቅህ እንዲገባ ምን ማለት እንደሆነ ገብቶኛል። መልስልኝ። በፐርሰን 3 አምላኮች ናቸው አይደለም? ችግር የለም። ለምሳሌ እኔ አሁን አንተን በፐርሰን 3 አምላኮች ናቸው አይደለም? ለምሳሌ አላህ በአትሪቢዩቱ ስንት አምላክ ነው? በፐርሰን 3 አምላኮች ናቸው ወይስ አይደለም? አላህ በአትሪቢዩቱ ስንት አምላክ ነው? ኖ አይገናኝም። አይገናኝም። አትሪቢዩት ማለት ምን ማለት ነው በራሱ እንዴ? አትሪቢዩትና ፐርሰንን እንዴት አንድ ታረጋለህ? አላህ በፐርሰናሎጂ ተጠቅመህ ሰውን እንትን ለማደናገር በአትሪቢዩቱ ስንት አላህ ነው? ስንት አምላክ ነው? አላህ በአትሪቢዩቱ ተብሎ አይነገርለትም። ሲጀመርም የሚነገረው የአላህ አትሪቢዩት ተብሎ ይነገራል እንጂ እኔም እኮ ስላሴ ላይ አካል ነው። በአካል ስንት ነው በል። የማን አካሎች ናቸው?
ለምሳሌ አትሪቢዩት ስንል የአላህ አትሪቢዩቶች እንላለን። ስላሴ የማን ፐርሰኖች ናቸው? ፐርሰኖችማ ራሳቸው ናቸው። ባለቤቱ የማን አይደለም ራሳቸው ናቸው። ስለዚህ አታገናኘው። አያ ያመጣው ሎጂክ አይደለም የማይሆን ሎጂክ ነው። የማይገናኝ ባህሪ የነሱ ነው። የማይገናኝ ሎጂክ ነው ያመጣው። የማይገናኝ ነው። ስለዚህ ስለ ፐርሰን እያወራ ስለ ፐርሰን ከፈለክ ማለት ነው ኤንጅል ፎልስ አናሎጂ ሳትጠቀም ስለ ፐርሰን እያወራን እራሱን ከፐርሰን ጋር የሚገናኝ ፎልስ ያልሆነ አናሎጂ አምጥተህ ከፈለክ ሞግት። ፎልስ አናሎጂ አምጥተህ ሰው ለማደናገር አትሞግር። ትክክል ነው። አትሪቢዩቱ የማን ነው? ስለዚህ አሁን ስላሴ አብ ወልድ መንፈስ ቅዱስ ሶስት አምላኮች ናቸው አይደለ? ሶስት አምላኮች አይደለም፣ ሶስት አካላት አምላካዊ ባህሪ ናቸው። ሶስት ምኖች ናቸው? ሶስት አካላት። ሶስት ምኖች አካላት። ስለ ምንነታቸው ነው የጠየቁ። ሶስት ምኖች ናቸው? በባህሪያቸው አምላክ ናቸው አልኩ። ሶስት ምኖች አምላክ ናቸው። ሶስት አምላክ ናቸው። በጣም ጥሩ ችግር